ይሄ ፕሮጀክት ሲጀመር ጀምሮ ያለች ኤጀንት ናት። ስለዚህ እሷ ደግሞ ያለውን ሂደት ትነግረናለች። ወንዶች እንዴት ነው የምታካትቱት? እስቲ አንቺ በጣም ቢነሳ ጥሩ ነው የምታያቸውን ነገሮች አንስተውናለች። አጠቃላዩ በዞር ጎተራ ቀበሌ እጅግ በጣም ደስ የሚል የተለየ የምንለው ነገር ቢኖረንም በእርግጥ በቃ ሰው ለስራ ተነሳሽ ነው፣ ፍላጎት አለው። ሴቱ ደግሞ እስከዛሬ የነበረውን ጫና እስከዛሬ የነበረበትን ድክመት እስቲል ነው አሁን እኛ ጋር ባሏ አባረራት እና ባሏ ተከራይታ ምንም መስራት አትችልም ማለት እየሰራችም ቢሆን ውጤታማ አልነበረች። ነገር ግን እዚህ እኛ ጋር ስትገባ ወይ አክሽን ድጋፍ ተደረገላት። ከዛ ቀጥላ እንድትከራከር ቻንሱን አመቻቸላት። ሪሳኮ ጋር የነበረ ብር ነበር እንትን እዚህ ጥቃት አስወጋጅ ኮሚቴዎቹ ጋራ ከነሱ ባለው ብር ድጋፍ ተደረገ። ወደ ቤቷ እንድትመለስ ልጆቿን እንድታሳድግ ሆነች። ቤቱን ተቀበለች፣ ገባች እና ይሄ ፕሮጀክት ከገባ ሰዓት ጀምሮ በጣም እጅግ በጣም ለውጥ አለው። ማለትም ከሌላ ሳልሄድ ሌሎቹንም ሳልል እኔንም ራሴን ስለለወጠልኝ ማለት ነው። ከሌሎቹ ካባሉ ወርጄ ምናምን ብቻ ሳይሆን 11ኛው ሰዓት ላይ ለኔም ስለደረሰልኝ ራሴንም እንዴት እንደደገፍኩት እንዴት ይሄ ማህበረሰብ ጋር መቀላቀል እንዳለብኝ አውቄያለሁ። ሲቀጥል ደግሞ ከምንም በላይ እኔ አርግጄ ምናምን ብዙ ይወራ ነበር ወልጃለሁ እና ሶሬ ሁላ ሲወራ ምናምን በጣም ይደብረኝ ነበር። በቤት ነበር የምተኛው። ነገር ግን ወደዚህ ፕሮጀክት ስቀላቀል ነፍሰ ጡር እንደሆንኩ ነው ፕሮጀክቱን ስቀላቀል በጣም ብዙ ጥያቄ ሰፊ ጥያቄ ነበር። ጥያቄ ተቋቋምኩት ማለት በቃ ሰው የሚመጣ ጥያቄ እና በቃ እኔ ለራሴ መቆም እንዳለብኝ ሲገባኝ ሲነገረኝ አዳመጥኩ። በቃ ራሴን በቃ ወደ ማህበረሰቡ ብቻ ሳልወርድ ራሴን ቀይሮልኝ ከምንም በላይ ከኔ በበለጠ ደግሞ ማህበረሰቡ የሚነገረውን ያደርጋል። በሚሰጠው ድጋፍም ደግሞ የተሻለ የሚባል እንቅስቃሴ እያደረገብን ያለው። ሲቀጥል ደግሞ ይሄ የዓመት ልደታቸውን የተቆረቆረበትን ሰዓት ሲያከብሩ ለምሳሌ መጥቀስም ስለሚቻል እና አበበ አፍሪል እነ አመለወርቅ ቡድን የምንላቸው አሉ፣ እነ ፍቅር አዲስ እነሱ የተለያየ ቡድን አለ። 10 ቡድን በሙሉ ባሎቻቸውን አንድ ላይ አድርገው ሻይ ቡና ያዘጋጃሉ። በዛ ሰዓት እኛም ተጋበዙልን ተብለን እንጠራለን። እስቲ ነው ከተገኘ ሁላ ማለት ነው። ከላይ ከኛ ራሱ አሁን የጋጋታው ችግር ስለነበር ነው በአሁኑ ዓመት ራሱ ያልተገኙት እንጂ በጋጋታው በዚህ ጦርነቱ ምክንያት። ከዛ ውጭ ግን እዛ ድረስ ራሱ መጥተው እንዲጎበኛቸው ይፈልጋሉ። ግን ያው የሰላም ጉዳይ ትንሽ አጠራጣሪ ነበር፣ በዛ ምክንያት አልተገኘም እንጂ ከዛ ውጭ ከሚስቱ ጋር ያለው ቁርኝት ሴት ልጅ ምን ማድረግ እንዳለባት ምን ሰርታ መለወጥ እንዳለባት እጅግ በጣም ብዙ ነገር ያውቃሉ። በተለይ ከምንም ነገር በላይ ከድጋፉ የበለጠ እነሱ አሁን እንዲደገፉ የሚፈልጉትን ይሄ አትክልቱ ስለተሰጣቸው ወይም ደግሞ የሆነ የትሬኒንግ ብር ስለመጣ ሳይሆን እነሱ የሚፈልጉት አሁን እንደ ቀበሌ ሴቶች ማለት ነው እነሱ የሚፈልጉት ግንዛቤ ፈጠራውን በጣም ይፈልጉታል። ማለት በቃ የሚነገራቸውን ነገር ያዳምጡታል። በቃ ይሄ ቢሆን ይሄ ይሆናል ተብሎ የሚነገራቸውን መልእክት በደንብ ያዳምጡታል። ይሄ ገንዘቡ ወይም ይሄ አትክልትና ፍራፍሬው ወይም ሌላው ነገር ለነሱ ያን ያክላል። ግን ከምንም በላይ የወደዱትና እየፈለጉት የሚገኙት ነገር ይሄ ግንዛቤ ፈጠራው የሴቶች ጥቃት ይቅር፣ ሴት ልጅ በመብቷ ትዘዝ፣ ከወንድ እኩልነት አላትኝ። ለምሳሌ በድርጅት ስራ ተቀጥሮ እዛ ወጣ ብሎ ሲታይ ባደላ እኩል ተሸክመው የሴት ዝቅተኛ የወንድ ከፍተኛ ሂሳብ የሚከፈልበትን እሱን ራሱ እንዴት መብታቸው ማስተዳደር እንዳለባቸው እያወቁ ነው። እሱ ሁሉ ነገር አሁን ላይ በደንብ እየተገበሩት ይገኛሉ። እና ያን ያክል አሁን እንደ ዞር ጎተራ ቀበሌ ያን ያክል ከባድ የምንለው ነገር የለም። ሴቱን ገብቶታል። ግን በጣም እንዲደግፏቸው የሚፈልገው አሁን የሚፈልጉት ራሱ እነሱ በቃ አይዟችሁ በርቱ፣ ይሄ ጥንካሬው መንፈሱ ለእነሱ በጣም ደስ የሚላቸው ፓርት ነው እንጂ ይሄ ብሩ ስለመጣ ስለሄደ ወይም አበል እዛ ውለው መጥተው ምናምን አትክልት ድጋፍ ሲደርግ ማንም ሰው የሆነ ድጋፍ ተሰጥቶት በዛ ድጋፍ ተነስቶ ተንጠላጥሎ የሆነ ቦታ ላይ ቢደርስ ደስ ይለዋል። ነገር ግን ከዛ በላይ ደግሞ ተከፍሎ እኔ ለራሴ አሁን ከፍዬ የማላገኘውን ግንዛቤ በዚች 2 እና 3 ዓመታት አግኝቼበታለሁ። ማለት እኔ ተከፍሎ ሳይሆን ከፍዬ በብር የማላገኘውን ግንዛቤ አግኝቼበታለሁ። ብንቀጥልም ባንቀጥልም ብለን ስናስብ ለምሳሌ የሆነ ቀን እንደሚሄድ እያወቀን ፕሮጀክቱ ግን
እሱ ሲሄድ መፍረስ የሚለውን ነገር አናስብ። ምክንያት የሆነ ከጀርባችን የተሰጠን ድጋፍ አለ። ያ ድጋፍ ይቀጥላል። ለምን እኛ ራሳችንን አቅማችንን ከገነባን ማለት ነው። ያ ማለት ነገም ነገ ወዲያም ቀጣይም ሻመት እኛ ጋር አይደለም ፕሮጀክቱ ይቅርና እናት አባት አንድ ላይ ነው የሆነ ጊዜ እንደሚወጣ እናውቃለን። ማህበረሰቡ የሚያውቀው ነገር ግን እስከቀጠለበት ሰዓት ድረስ ግን የሆነ የለም ድጋፉ ጠንክሮ የሚለው ፓርት በራሱ የራሱ የሆነ ሞራሊቲ ስላለው እሱ ነገር ባይለየን። ከዛ ውጭ ግን እንዳጠቃላይ እንደዚህ ነው ተራቀበለ የኛ ሴቶች እጅግ በጣም ደስ ነው የሚሉት። እውነት ነው የምልሽ 10 ግሩፕ አለ። ከነሱ ውስጥ አሁን ምን ያሉ ቢዝነስ ውስጥ ገብቷል? አብዛኛው ወደ 170 አካባቢ ቢዝነስ ላይ ነው። 170 ማለት አይቻልም አጠቃላይ ማለት ይቻላል። ምክንያቱም በአትክልትና ፍራፍሬ ዘር የዘር መግዣ እያወጣ ከሴቱ ብድር ዘር ይዘራል። ጥቃቅንና አነስተኛ የተሰማራለ፣ በዶሮ እርባታ አለ፣ በፍየልና በግ አለ። አብዛኛው ስራ ላይ ነው፣ ቁጭ የሚል የለም። ምክንያት መገኘት ያለበትን ነገር አግኝቷል። ያቀም ግንባታው በደንብ ስለሰራል። ከዛ በመቀጠል ደግሞ ማንም ሰው ጧት ሳሙና ገዝታ ከሰዓት እኮ የሆነ ነገር ብትፈልግ ደግሞ ይሰጣታል። ያን ነገር ትተው ማህበረሰብ ከሌ ወለደች እንዴት ሊያት ራሷችን ከሌኮ ቤተሰብ ሞተ እንዴት ቡና እናፍላ ሴቱ ነው ራሱ ቢተወያያሉ። ስለዚህ በዚህ ልክ ስለሆነ ይሄን ሁሉ ነገር ስለሚሸፍን እስቲናው እኮ ሞደስና ኮስሞ ይቸግራል። እሱን ነገር ካሟላ ሴት እንዴት ብልሃቱ ይጠፋዋል። ስለዚህ በዚህ ልክም ስለሆነ ያን ያክል ስራ የማይሰራለት ወይ ተሰብ ሁሉም እየሰራ ይገኛል። ነገር አዎ እየተንቀሳቀሰ